ቀደም ብለን ካየናቸው የአሜሪካውያኑ የማህበራዊ ትስስርና መተግበሪያ ገጾች በተጨማሪ ወደ ሀገረ ቻይና ቤጂንግ ሂደን የቲክቶክን ድረ-ገጽ እንጎበኛለን። ቲክቶክ የድረ-ገጽ ቪዲዮ የሚጋራበት የማህበራዊ ትስስር ገጽ ሲሆን በ2016 ዓ.ም ቤጂንግ ቻይና ውስጥ ባይት ዳንስ በተባለ የኢንተርኔት ቴክኖሎጂ ተቋም አማካኝነት የተፈጠረ መተግበሪያ ነው። ቲክቶክ በ2023 16.1 ቢሊዮን ገቢ እንዳገኘና ይህም ከዓመት ዓመት 67% እየጨመረ እንደሚሄድ በየወሩም 1.5 ቢሊዮን ንቁ ተጠቃሚዎች እንዳሉት ከቢዝነስ አፕስ ዶት ኮም ያገኘነው መረጃ ያሳያል። ቀደም ብሎ ያስተዋወቅናቸው የማህበራዊ መገልገያ ድረ-ገጾች በትክክል ከተጠቀምንባቸው ህይወታችንን ሊቀይሩ፣ ገቢያችንን ሊያሳድጉ የሚችሉ ስራዎችን ልንሰራባቸው እንደምንችል የተወሰነ ግንዛቤ መውሰድ እንደምትችሉ ታሳቢ እያደረግን እርስዎም እጅዎት ላይ ያለውን ዘመናዊ ስልክዎት ወይም ቴክኖሎጂን ተጠቅመው የራስዎትን ገቢ ያሳድጉ፣ ህይወትዎን ይቀይሩ የዘወትር ምክራችን ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይህንን ፔጅ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ እያልን በድጋሚ እናሳስባለን። አስተያየትዎን ከአስተያየት መስጫ ቦክሱ ላይ ያስቀምጡልን። መልካም ጊዜ